ሰላም ጤና ይስጥልኝ የኔ ውድ ቤተሰቦች እንደምናመሻችሁ እንደምንቆያችሁ አለው እግዚአብሔር ይመስገን ሰላማችሁ ይዘልኝ። እንግዲህ ቅመሟ የፕራንኳ ንግስት በቦስ ቤት ተገኝታለች። ከቦስ ጋር መታለች። ቦስን አጨልለዋለች ማለት ነው። የምር ተገኝተዋል ዛሬ ቦስን ከባድ ፕራንክ ተደርጎ ያቅም ባይዞ ቦስን ማለት ነው። የሆነ ሃይላይቱ በትንሹ ነበር የሚደረገው ዛሬ በገብዴው አግኝተዋለች ማለት ነው። የፕራንኳ ንግስት የምር ቦስ እንዲሉት አይወድም አሉ ማለት እኔ እንጃ። በቀደም ላይቭ ላይም ሲያወራ ሰምቻለሁኝ። አትበሉኝ እያለ ነበረ። አለቃ አይደለሁኝም እኔ ከጓደኞቼ እኩል ነኝ እያለ ነበርና እና እኛም አንልህም ቦስ ማለት ነው። ለማንኛውም ተሳክቶልሻል የኔ ቆንጆ የፕራንኳ ንግስት። ለባሏ ዛሬ መልስ መልሳለታለች ማለት ነው። ለሁለት ነበር አይደል ያጨለሉት ባለፈው። እሷ ደግሞ ዛሬ በተራዋ እሷ ለብቻዋን ያጨለለችው ማለት ነው። ወይኔ እንግዲህ መሬማ ነች አይደለ? መሬማ ያው የእሷ ራሱ ያሳምናል ንግግሯ። እሱን አሳምኖታል እንትና ቦስን ማለት ነው። ያው ራሱ ስለሚያውቀው እየሳቀም ነበረ፣ ንግግሯንም እያናደደው ነበረ የመሬማ ማለት ነው። ግን ተገኝተዋል ማለት ነው። እና 200 ኬ እናስገባው። የምር እስካሁን መግባት ነበረበት። አይሄድም እኮ በስማም እስካሁን እንጃ። በስማም በጣም ቆየ። ቡታጀራ እያሉ ነበር ይገባል ብዬ እያየው ተነበረ፣ ግን አልገባም። 500 ነው የሚቀረው እና ይገባል። በዚህ ቪዲዮ ባይገባም ይቀራረባል ብዬ አስባለሁኝ። ሰርፕራይዙ ምን እንደሆነ አብረን የምናይ ይሆናል። ግን እናስገባ ማለት ነው። ማርያም በጣም ስነ ስርዓት ያለው ልጅ ነው ሚፍታ ማለት ነው። በጣም ጎበዝ ይሆናል አይደለ? የሆነ ዲሲፕሊን እንጃ ብቻ ስነ ስርዓት ያለው ልጅ ነው። እንደ ሌሎቹ አይደለም። በጣም ጎበዝ የሆነ በቃ ሰው አክባሪ ነው። ትንሹም ትልቁም እንግዲህ ከብሩኬ ጋራ ተግባብቷል ሁለቱም ማለት ነው። እንግዲህ እናያለን ምትነው ሰርፕራይዙ ምን እንደሆነ ማለት ነው። ላይቭ ይመጣሉ እና 200 ኬ አስገቡልኝ ጊፍቴን ልቀበል ብላለች። እና ቅመሟ የፕራንክዋ ንግስት እንግዲህ አስገቡላት ጊፍቷን ትቀበል። ጊፍቷ ምን እንደሆነ ባናቀም አብረን የምናይ ይሆናል። 200 ኬ ሲገባ ማለት ነው። ባይዞ 200 ኬ ለመግባት 100 ኬ ለመግባት በጣም ያዳግታል። ለምን እንደሆነ ባይታወቅም ይሆናል አይደለ? ተንጠልጥሎ ይቀራል። አሁን እሱ ወደ 90 የገባው ቆይቷል። ለምን እንደማይገባ ባይታወቅም ማለት ነው። ብሩኬ ቤት ብዙ ሰዎች አላችሁ። ቅመሟ ቤት 3000፣ ብሩኬ ቤት 3000 ከምናምን አላችሁና አድርጉት፣ የምር አድርጉት። መልካምነት ለራስ ነው ማለት ነው። በቅመሟ ስም በብሩኬ ስም አድርጉትና ቅመሟን እናስደስታት ማለት ነው። ጊፍቷንም ትቀበል ማለት ነው።